ሰላም እንዴት አላችሁ ቤተሰቦች? እኔ በጣም ደህና ነኝ። እንደምታውቁት ትላንትና ዲሴምበር 19 ላይ ከሰዓት ላይ በወጣው መረጃ መሰረት የዲቪ 2027 ሎተሪ ፕሮግራም እንደታገደ መረጃዎች እንደተለቀቁ ቴሌግራም ላይ ፖስት አድርጌላችሁ ነበር። ቪዲዮ መስራት ስላለብኝ ነው በዛሬ ቪዲዮ የመጣሁት። እንደምታውቁት እንግዲህ የአሜሪካ መንግስት በየዓመቱ የሚታካሄደው የዲቪ ሎተሪ ፕሮግራም ነበረ። በፈረንጆቹ ከ1995 ጀምሮ እስከ 2026 ድረስ ያለማቋረጥ በተከታታይ ለ33 ዓመታት ሲሰጥ የነበረው የዲቪ ፕሮግራም ዘንድሮ የአሜሪካ መንግስት የምታካሄደውን የዲቪ ሎተሪ ፕሮግራሙን እንዳቆመች መረጃዎች ትላንትና ተለቋል ማለት ነው። ይህንን መረጃ የዘገበው እንደምታውቁት ቢቢሲ ነው። ቢቢሲ የዘገበው መረጃ ስለሆነ ታማኝነቱ በእርግጥ ነው ማለት ነው። እንደነገርኳችሁ ትላንትና የወጣው መረጃ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካ ግሪን ካርድ ሎተሪን ወይም ደግሞ በተለምዶ ዲቪ ብለን የምንጠራውን ዳይቨርሲቲ ቪዛ የሚባለውን የግሪን ካርድ ሎተሪ የአሜሪካ መንግስት እንዳገደች መረጃዎች ወጥተዋል ማለት ነው። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያኑ 2017 ዓመት አቆጣጠር ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ እንዲሁም ደግሞ ግሪን ካርድ ያገኘ በዚያ ተሰጥቶት የሚኖር ሰው ማለት ነው። ለ10 ተከታታይ ዓመታት በአሜሪካ ውስጥ የቆየ በዩኤስ ውስጥ የቆየ ፖርቹጋላዊ ሰው ነው። እንግዲህ ይህንን ጥቃት የሰነዘረውና ወይም ደግሞ ሐሙስ ቀን ጥቃቱን ሰንዝሮት ራሱንም ሞቶ እንደተገኘ ሐሙስ ቀን በወጣው መረጃ መሰረት ወዲያውኑ ነው ይሄ መረጃ የወጣው። ሐሙስ ቀን በሞተበት ዕለት መረጃው ወዲያውኑ ነው የተለቀቀው ማለት ነው። የዲቪ 2027 ሎተሪ ታግዷል የሚል ነው። ይህም የዜጎቻችን ላይ የደህንነት ስጋትን የሚጥል ነገር ስለሆነ ዳይቨርሲቲ ቪዛ ለጊዜው ታግዷል የሚል መረጃ እንግዲህ ቢቢሲ ዘግቧል ማለት ነው። እንደምታዩት እንግዲህ የዲቪ 2027 ሎተሪ ብዙ ሰዎች ሲጠብቁት የነበረው ነው። በየዓመቱ 55,000 የሚደርሱ ከ50,000 እስከ 55,000 የሚደርሱ ሰዎች የዲቪ ሎተሪ ፕሮግራም እየወጣላቸው ቪዛ እየደረሳቸው እንደሚሄዱ ከዚህ በፊትም እኔም መረጃውን ተናግሬ ያለሁኝ ኦፊሻሊም ደግሞ ይታወቃል። እንዲሁም ደግሞ ከ1995 ጀምሮ እስከ 2026 ድረስ በየዓመቱ 50,000 ቪዛዎች ስለሚሰጡ ኦልሞስት ከ1.6 ሚሊዮን በላይ ቪዛዎች እንደተሰጡ እንግዲህ ትክክለኛ የሆኑ ኦፊሻል መረጃዎች አሉ ማለት ነው። እንደምታውቁት ደግሞ የዲቪ 2027 ሎተሪ በጣም ሀሪፍ ቻንስ ነበረው። ምክንያቱም $1 ፔመንት ይኖራል ተብሎ ተነግሮ ነበረ በእርግጠኝነት ማለት ነው። ያ ማለት ለክፍያ $1 ይከፍል ነበር ተብሏል። ያንን ብዙዎች ማድረግ ስለማይችሉ ምክንያቱም ፔመንቱ ኢንተርናሽናል በሆኑ ፔመንት ሲስተሞች ነው፣ በዴቢት እና ክሬዲት ካርዶች ነው፣ እንደ ማስተር ካርድ እንደ ፔፓል ባሉና ብዙዎች ደግሞ ኢትዮጵያን የምንሞላበት እንደምታውቁት ባይቢት ነበር ያሰብነውና ባይቢት ደግሞ ኢንተርናሽናሊ ስለማይፈቀድ ብዙዎች የፔፓልና የማስተር ካርድ አገልግሎትን ማግኘት ስለማይችሉ ከምታስቡት በላይ ኢቭን በጥፍ ነው የተባለው። በጥፍ የሚሞሉት ሰዎች እንደሚቀንሱ ይታወቅ ነበር። ለምሳሌ 10 ሚሊዮን ኦር ደግሞ ከፍ እናድርገውና 20 ሚሊዮን ሰዎች ለዲቪ ፕሮግራም ይሞላሉ ቢባል ትክክለኛ መረጃው በነገራችን ላይ የሚያወጣው 14 ሚሊዮን ነውና 14 ሚሊዮን ሰዎች በአንድ ጊዜ አፕላይ የሚያደርጉ ከሆነ አሁን በ2027 ግማሹ ቀንሰው 7 ሚሊዮን ሰዎች አፕላይ ያደርጋሉ ተብሎ እንደዚህ አይነት መረጃ ነበር የወጣውና ድንገት የተለቀቀ መረጃ ነው ይሄኛው። ዲቪ 2027 ሎተሪ ለጊዜው እንዲቋረጥ መደረጉን የአሜሪካ መንግስት ዘገባውን አውጥቷል ማለት ነው። የሀገር ውስጥ የደህንነት ሚኒስቴር የሆኑት ክርስቲኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ በሚል ሀሳብ ነው እንግዲህ ይህንን ትራምፕ የሰጡትን መመሪያ መሰረትን በማድረግ የዲቪ መርሃ ግብሩን ለጊዜው እንዲቋረጥ ያደረጉት ማለት ነው። እንደምታውቁት እንግዲህ ብዙዎቻችሁ የጠይቃችሁ ነበር፣ ዲቪ መቼ ነው የሚጀመረው? ዲቪ $1 ክፍያው በምን ነው የምንከፍለው? ለዲቪ ፓስፖርት ያስፈልገናል ወይ? ለልጆቻችን እንዴት ነው መሙላት የምንችለው? በቤተሰብ እንዴት ነው መሙላት የምንችለው? የሚል በጣም በተደጋጋሚ ጥያቄዎችን የጠይቃችሁ ነበር። እኔም ደግሞ በቻልኩት አቅም 3-4 ቪዲዮዎችን ስለ ዲቪ ብቻ ሰርችላችሁ ነበረ። እንግዲህ በጣም አሁን ላይ የሚያሳዝን መረጃ ያለው ይሄ ነው። ዲቪ 2027 ሎተሪ ላልተወሰነ ጊዜ ታግዷል ማለት ነው። ስለዚህ በዚህ ዓመት ዲቪ ሎተሪን መሙላት አይቻልም ማለት ነው። እንደምታውቁት እንግዲህ የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻ ላላገኙ የተለያዩ ሀገር ዜጎች በየዓመቱ 50,000 ቪዛዎችን እንደሚሰጥ ይታወቃል። ከ50,000 እስከ 55,000 ለሚሆኑ የተለያዩ ሀገር ዜጎች ቪዛዎችን እንደሚሰጥ ይታወቃል። ይህም ደግሞ የአሜሪካን ዜግነት ለማግኘት በጣም በር ከፋች የሆነ ነገር እንደሆነ ይታወቃል። በዚህ ዓመት ግን እንደነገርኳችሁ በዚህ አሁን በነገርኳችሁ አማካኝነት የዲቪ 2027ን የዲቪ ፕሮግራም ሎተሪ ማግኘት አይቻልም ማለት ነው፣ መሙላት አይቻልም ማለት ነው። እንግዲህ ኃላፊዋ የፕሮግራሙ መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቪስ ቫለንት የሚባለው ግለሰብ
በመጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው ይሄኛው የዲቪ 2027 ሎተሪ ቀርቷል የሚለውን መረጃ ይፋ ያደረጉት ማለት ነው። ስለዚህ የዲቪ 2027 ሎተሪ አሁን ላይ መሙላት አይቻልም ማለት ነው። ዌብሳይቱ አይከፈትም። ዌብሳይቱ ላይ መሙላት አይቻልም ማለት ነው። እንግዲህ ከዚህ በፊትም እንደሰራውላችሁ ዘግይቶ ነበረ ዲቪ ብዙ ጊዜ በዚህ ሰዓት አይደለም የሚጀመረው፣ በጣም ዘግይቶ ነበርና የዘገየበት ምክንያት የተለያዩ መረጃዎች ናቸው ተብሎ እየወጣ ነበረ። የዶላር ክፍያ ስላለው ሲስተማችንን አፕዴት ማድረግ ስላለብን ነው የሚል አይነት መረጃ ወጥቶ ነበረ። እሱም ብቻ ሳይሆን ደግሞ የአሜሪካ መንግስት አሁን ላይ ሸዳውን ላይ ስለሆነ አብዛኛው የመንግስት ኦፊሶች አገልግሎት መስጠት ስለማይችሉ በዚህ አማካኝነት ነው ዲቪ የተዘጋው ተብሎ እንደዚህ አይነት መረጃዎች በጣም የተለያዩ ሰው የሚመስለውን ነገር የተለያዩ አሰምሽኖችን በብሎጎች አማካኝነት እየጻፈ እያወጣ ነበረ። ይከፈታል ቀረ አልተባለም፣ ይከፈታል ግን መቼ እንደሚከፈት አይታወቅም። ስለዚህ በትዕግስት ጠብቁ የሚል በጣም ብዙ መረጃዎች እያወጡ ነበረ። እኛም ደግሞ ይህንን ተከትለን የተለያዩ ቪዲዮዎችን እየሰራንላችሁ ነበረ። እንደምታውቁት ከሆነ ጊዜ በኋላ ይከፈታል፣ በዚህ ዓመት አልቀረም ብለን ብዙ ተደጋጋሚ ቪዲዮዎችን ሰርተንላችሁ ነበረ። ግን አሁን ላይ በወጣው መረጃ መሰረት ቢቢሲ ኒውስ ነው የዘገበው ይህንን ነገር። ቅድም እንደነገርኳችሁ አሜሪካ እንግዲህ በየዓመቱ የምታካሂደውን የዲቪ ሎተሪ ከ50 ሺህ እስከ 55 ሺህ ለሚደርሱ የተለያዩ ሀገር ዜጎች ኢትዮጵያ ውስጥም ሊሆን ይችላል፣ እንዲሁም የተለያዩ ዓለም ላይ ከታገዱት ሀገራቶች ላሉት ዜጎች ለአንዱ ሀገር 1000፣ 2000፣ 500 ሊሆን ይችላል በየሀገሩ የተወሰነ ሰዎችን ከፋፍላ እንደምትሰጥ ዲቪ ይታወቅ ነበር እና እሱ ዲቪ እንዳቆመች መረጃዎች የሚሰጡት ነገር ይሄ ነው ማለት ነው። ዲቪ ከምንም ጋር የተያያዘ አልነበረም፣ ከትምህርት መረጃዎች ጋር የተያያዘ አልነበረም። ኦር ደግሞ በጣም የተማረ ሰው ይደርሰዋል፣ ያልተማረ ሰው አይደርሰውም፣ ይህን ያክል እድሜ ይደርሰዋል፣ ወጣት አይደርሰውም ምናምን የሚባል ነገር ሳይሆን እንደዚሁ በጣም የሚደርስ ነገር ነው። የሎተሪ ስለሆነ በጣም የሚደርስ ነገር ነበርና እንግዲህ ይሄ ነገር ቀርቷል ማለት ነው። ከላይ እንደነገርኳችሁ ግን ይህ መረጃ ከወጣ አሁን ላይ ይህ ቪዲዮ ሪከርድ እያደረኩበት ባለው ሰዓት ላይ ከምሽቱ 4 ሰዓት አካባቢ ላይ ነውና ይህ ቪዲዮ ይህ መረጃ ከወጣ 9 ሰዓታት ሆኖታል ማለት ነው። ስለዚህ ይህን ቪዲዮ ልለቅላችሁ የምችለው ጠዋት ላይ ነው። ስለዚህ ኦልሞስት ወደ 10 ምናምን ሰዓት ይሆነዋል ማለት ነው። ይህ መረጃ አንድ ሙሉ ቀን አይሞላውም። ስለዚህ ይህ መረጃ ይጠቅማችኋል ብዬ አስባለሁ። ዲቪ 2027 ሎተሪ ስጠብቁ ለነበራችሁ ሰዎች አሳዛኝ መረጃ ነው። በተለይ ደግሞ ቅድም እንደነገርኳችሁ ኢትዮጵያ ውስጥ በ2027 አማካኝነት ብዙ ሰዎች ዲቪ ሎተሪ ሊደርሳቸው ይችላል ተብሎ የተቀመጠ መረጃ ነበርና እንግዲህ እሱ ነገር አልሆነም ማለት ነው። ፈጣሪ ፈቅዶ ከተወሰኑ ዓመታት በኋላ ዲቪ ሊጀመር ይችላል ማለት ነው። ምንም የተረጋገጠ መረጃ የለም። ለጊዜው ተዘግቷል የተባለው ለጊዜው እንደታገደ ነው መረጃዎቹ እዚህ ጋር የሚያሳዩት ማለት ነው። ለጊዜው ማለት መቼ እንደሆነ አይታወቅም። ሜቢ ከ2 ዓመት በኋላ ሊጀመር ይችላል። ዋናው ግን መረጃ ልሰጣችሁ የምፈልገው ነገር ማወቅ ያለባችሁ ነገር ዘንድሮ ዲቪ 2027 ሎተሪ መሙላት አይቻልም ማለት ነው። እኛም ብዙዎቻችሁ በእኛ በኩልም አፕላይ ለማድረግ ቀድማችሁ ወረፋ ያስያዛችሁ ሰዎች ነበራችሁና ለእናንተም ቴሌግራም ላይ ፖስት አድርጌላችሁ ነበር። በነገራችሁ ላይ ቴሌግራማችንን ጆይን ማድረግ የምትፈልጉ እንደዚህ ትኩስ የሆኑ አዳዲስ መረጃዎችን ቶሎ ቀድማችሁ መስማት የምትፈልጉ ከሆነ @ቤናብ የሚል የቴሌግራም ቻናል አለን። እዛ ጋር ገብታችሁ ሀሳብና አስተያየታችሁን መጻፍ ትችላላችሁ። ስለ ዲቪም እዛ ጋር እየተወያየን ነበርና በቮይስ የነገርኳችሁ መረጃ ነው። ዲቪ 2027 ሎተሪ አሁን ላይ አይሰጥም ማለት ነው። በዚህ ዓመት የዲቪ 2027 ሎተሪ የለም ማለት ነው። ስለዚህ ይህንን መረጃ ነው ልሰጣችሁ የምፈልገው። እንዲሁም ደግሞ አዳዲስ መረጃዎች ካሉ እየመጣው በቪዲዮ መልኩ ሀሳቤን እነግራችኋለሁ፣ መረጃዎችን አደርስላችኋለሁ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ዲቪ 2027 በመቅረቱ የተሰማችሁን ነገር እንደዚሁም ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ቴሌግራም ግሩፓችን ላይ በመግባት መወያየት ትችላላችሁ። ስክሪን ጋር በምታዩት መልኩ @ቤናቢ በሚል ቴሌግራም ላይ ሰርች ማድረግ ትችላላችሁ። ስለዚህ የዛሬው ቪዲዮ ይመስላል። በሌላ በሚገርም ቪዲዮ እስከምንገናኝ ሰላም ሁኑ።